እስካሁን እያለቀሰ ነው። እሺ ቤቢ ምን ሆነህ ነው የምታለቅሰው? ምን ሆነህ ነው? ሳይና ስለበለጠች ነው? መብለጥ የለባትም እንዴ? ታላቅ እኮ ነች እሷ። ታላቅ ነች እኮ አሊፋ ስለቀደመች ነው። እሷ ደግሞ ታላቅ ነች፣ መቅደም ትችላለች። ከዛ ቀጥሎ ደግሞ አንተ እሷ እድሜ ስደርስ ደግሞ እንትን እያልክ ትሄዳለህ። አሁን ያለቀስክ ነው። አሁን ሳኒያ እኮ እህትህ እኮ ነች። እህትህ ብትበልጥ ምን ችግር አለ? እስኪ ያችስ እስኪ ንገረኝ፣ ለምን ነው የምታለቅሰው? አንተ ሳኒያ በለጠች ብለህ ነው? ንገረኝ። እሺ ይኸውልህ እየቀረጽኩ ነው። ቤቢ ይሄ ማለት ስታድግ ማለት ነው። ስታድግ ቤቢ ሳኒያ በለጠችኝ ብሎ በቆላን በለጠችኝ ብሎ አለቀሰ። ይሄንን ማለት ነው አስቀምጥልሃል። መቀመጥ አለበት። እስኪ አሁን አንተ በል ሳታይ አሊፍ ባ በል ሳታይ አሊፍ ባ ታ ሳ ጂም ሀ ኻ ዳል ዛል ራ ድጋሚ አሊፍ ባ ታ ሳ ጂም ሀ ኻ ዳል ዛል ራ ዘይ ሲን ሺን ሳድ ዷድ ጧ ዟ አይን ቃይን ፋ ቃፍ ካፍ ላም ሚም ኑን ዋው ሀ ሀምዛ ያ ዛሬ እኮ ቤቢ እኮ ማለት ነው። ዛሬ ረመዳን ነበር። እስከ ስንት ሰዓት ጾምክ? ንገራቸውማ። እስከ ስንት ሰዓት ጾም? እስከ 6 ሰዓት ጾም ኋላ የመጨረሻ ረመዳን እስከ 6 ሰዓት ጾም ኋላ እንባህንም ጥራጎች ያለቀስኩ ነው ብሎ ሳኒያ በለጠችን ብለናል። አሁን ግን በለጥካት። ከአሊፍ እስከ መጨረሻ ብለሃል። ወሰላም ቀጥሎ ደግሞ አሊፍ ላም የሚለውን ትበልጣታለሽ። ሳቅ ሳቅ እስኪ ሳቃ